መቼ ነው ጌታ የሚከብረው? መቼ ነው ኢየሱስ የሚባለው? ከ1 እስከ 30 እነዚህን ቅዱሳን እነዚህን ደርድራችሁ ጌታን ሸፈናችሁ፣ ኢየሱስን ሸፈናችሁ። ቅዱሳን እግዚአብሔርን አክብረው እግዚአብሔር ያከበራቸው ናቸው። በዓለም ላይ ዋጋ ለከፈለ መንገድ፣ ድልድይ፣ ትምህርት ቤት በስሙ ይሰየምለታል። በሃይማኖት ደግሞ ዋጋ ለከፈለ ታቦት፣ ጸበል፣ ቤተክርስቲያን በስሙ ይሰየምለታል። በዓለም ዋጋ የከፈለ ጀግና ነው የሚባለው። ለሀገሩ የሞተ ብዙ ዋጋዎችን የከፈለ ብዙ ዋጋ የከፈለ ሰው ካለ ጀግና ይባላል። በቤተክርስቲያን ከሆነ ሰማዕት ነው የሚባለው። ሐዋርያ፣ ጻድቅ ነው የሚለው እና እንደተባለው እግዚአብሔርን አክብረው እግዚአብሔር አክብሯቸዋል። ቅዱሳን ከ1 እስከ 30 ባለው በርካታ ቅዱሳን ይከብራሉ። ቅድም እንዳልነው ወርሃዊም ዓመታዊም በዓላት ማለት ነው። ግን ከ1 እስከ 30 ቅዱሳን ከተከበሩ ኢየሱስ መቼ ነው የሚከብረው የሚሉ አሉ። ኢየሱስ ክርስቶስ ሁልጊዜ በዘወትር ጸሎታችን እንደምንለው ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለን አመስግነን ስንጨርስ መቼ እንደሚከብር እዚያ ላይ እናውጃለን። ሁልጊዜ ወትረ በኩሉ ጊዜ ወበኩሉ ሰዓት ነው የምንለው። የታኮቶ ይሰባ ኢየሱስ ክርስቶስ በየጊዜው በየሰዓቱ በየዕለቱ በየወራቱና በየዓመቱ ነው የሚከብረው። ኢየሱስ ክርስቶስ ለመንገስ ለመክበር በኦርቶዶክሳዊት ቤተክርስቲያን ከቅዱሳን ጋር ወረፋ ይዝም። እሱ ከመስከረም 26 እስከ ህዳር 6 በዚህ ልክ ይከብራል። ይቀጥልና አሁንም ህዳርንም ታኅሳስንም ስታዩ ጾሙን ታወጃለች ቤተክርስቲያኗ። ያ ጾም የምን ጾም ነው ሲባል ኢየሱስ ክርስቶስ ይወለዳል ብሎ ተስፋ በማድረግ የተጾመ ጾም ነው። ስለዚህ በዛ ውስጥ ማን ነው ተስፋ እያደረግን የምንጠብቀው? የኢየሱስን መምጣት ነው። ይቀጥላል። ታኅሳስ 28 29 የምታከብረው የማን ልደት ነው? የኢየሱስ ክርስቶስ ልደት ነው። ዘመነ ልደት ብላ ነው የምታከብረው። የማን ልደት ነው የምታከብረው ከተባለ የኢየሱስ ክርስቶስ ልደት ነው በቤተክርስቲያን የሚከብረው፣ በኦርቶዶክሳዊት ቤተክርስቲያን ዘመነ ልደት ነው። ከዚያ በኋላ ያለው ጊዜ ጥርን 6 ስታከብረው በዓሉ ራሱ የሚባለው ኢየሱስ ነው። ዛሬ ነው የሚባለው ኢየሱስ ነው የሚባለው። ጥር 11ን ብታይ ማን የተጠመቀበት ነው? ኢየሱስ ክርስቶስ በዮሐንስ እጅ የተጠመቀበት ነው። ጥር 12ን ብትመለከት ማን ውሃውን ወደ ወይን ያደረገበት ነው? ኢየሱስ ክርስቶስ። ዘመነ አስተርእዮ ነው። ከዛ በኋላ ያለው የመገለጡ ዘመን ነው። የማይታይ የነበረው ያ ኢየሱስ ክርስቶስ የታየበት የተዳሰሰበት ወቅት ነው። ይቀጥል ወደዚያ ጾመ ኢየሱስ ነው የሚመጣው እኮ። አብይ ጾም እኮ ሌላው ስም እኮ ጾመ ኢየሱስ ነው። ጾመ ኢየሱስ ምንድን ነው? ራሱ ኢየሱስ የጾመው ጾም ነው። የእሱን ጾም ነው ምን ጾመው እኛ። ከእኔ ተማሩ ማለት እኮ እኔ የማደርገውን አድርጎ አይደል? ከእኔ ተማሩ ብሎ በተቃራኒ እኮ አልተረጎመም። እኛ እኔ ጾሜላችኋለሁ ጹሙ፣ እኔ ጾሜላችኋለሁ አትጹሙ ማለት አይደለም። እኔ እንደ ጾምኩ እናንተ ጹሙ ማለት ነው። ከእኔ ተማሩ ማለት እኮ። ስለዚህ እሱ የጾመውን ጾም እንጾማለን። የእሱን ሞት አስበን በቤተክርስቲያን ጥቁር ለብሰን እናዝናለን። ከዮሴፍና ከኒቆዲሞስ ጋር አብረን ገንዘን ቀብረ ነው ከድንግል ማርያም ጋር አብረን መስቀሉ ስር ቀራንዮ ላይ በእግረ ሕሊና ሄደን አልቅሰን እንመለሳለን። እሱ ብቻ አይደለም። እኔ የሚገርመኝ በጣም የዕለት ዕለት ልክ አንድ ሰው ቀብር ውሎ እንደመጣ ቤተክርስቲያን የሰራችው ስርዓት ልጆቿ ጉልባን እንዲበሉ ነው። ለምን? ቀብር ነው አይዋሉት። በትክክል ስርዓቱን ስትመለከተው የኢየሱስ ክርስቶስ በቃ መካነ መቃብሩ ላይ አብረን በሕሊና ዛን ይዋል ነው። ኑ እናልቅስ በትንሣኤው አብሮ ደስ እንዲለን ከድንግል ማርያም ጋር ይላል ቅዱስ ያሬድ። ልክ ትንሣኤውን ስንመለከት ደግሞ ልክ ቀራንዮ ላይ ሆነን ነው በቃ አብረን በደስታው ደስ ይለናል። ነጭ ለብሰን ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ፣ ያንን ብርሃን ላክልን ወደኛ ትንሣኤህን አምነን ለተሰበሰብን ለኛ ነጩን ልብስ ለብሰን በተስፋ ለምንጠብቅ የምናከብረው ትንሣኤ የኢየሱስ ክርስቶስ ትንሣኤ ነው። 50 ቀን ሙሉ የምናከብረው በዛን ወቅት የመንግስተ ሰማያትን ኑሮ ነው በምድር የምንኖረው። ዓርብ ረቡዕን እንኳን አንጾምም። ትካዜ ሳይሆን በፍጹም ደስታ በሰማይ የምንኖረውን ኑሮ እያስታወስን ነው የምንኖረው እና በዚህ ልክ ዓመቱን ሙሉ አይደለም ወሩ አይደለም ዓመቱን ሙሉ ኢየሱስ ነው የሚከብረው። በንዋየ ቅድሳቷ ኢየሱስ ነው የሚከብረው። መሰረቷ ኢየሱስ፣ ጉልላቷ ኢየሱስ ነው። ማህሌቷ ኢየሱስ፣ ቅዳሴዋ ኢየሱስ ነው። ግን ኢየሱስ ብቻ የምትል ደግሞ አይደለችም። እናቱን የምትረሳ ቤተክርስቲያን አይደለችም። ባለሟሎቹን የምትረሳ ቤተክርስቲያን አይደለችም። ቀራንዮ ላይ እንኳን ሰው ኢየሱስ ኢየሱስ የሚል ሰው እንኳን ቢሄድ ቀራንዮ ላይ መስቀል ላይ እሱ ብቻ አይደለም የሚያየው። አጥርቶ ማየት ከቻለ ከግርጌ ብዙ ቅዱሳን አሉ። እኛ ሁሉንም ነው የምናየው፣ ሁሉንም ነው በልካቸውና በደረጃቸው የምናከብር። ስለዚህ ኢየሱስ ክርስቶስ ቅዱሳን በከበሩበት ሁሉ የኔ ክብር ተወሰደ ብሎ ቅናት የሚይዘው አይደለም። ደግሞ ኢየሱስ ዘኬዎስ አይደለም የሚሸፈነው። አንድ ሰው ሲቆም እንደሚጋረደው አምላክ አይደለም። አሁን ኢየሱስን ካለማወቅ የመጣ የኢየሱስ ክርስቶስን ክብር ስልጣን ማንነት ካለማወቅ የመጣ ጥያቄ ነው። በነገራችን ላይ ቅዱሳን ሸፍነውታል ይባላል። ቅዱሳን የሚሸፍኑት እንደ ዘኬዎስ አይነት እኮ አይደለም። ሎቱ ስብሐት አጭር አንድ ሰው ከፊት ለፊቱ ሲቆም የሚጋረደውም አይደለም። እሱ ሰማይ መቀመጫው ምድር መረገጫው የሆነ የዘላለም አምላክ ነው። አንዳንድ ጊዜ ስያሜው ከላይ ሌላ ስያሜው ከላይ ይሆንና ከስር እንደውም ያ ስያሜ ሌለበት አለ። እኔ ምን አየው ውዳሴ ማርያም የሰኞ ውዳሴ ማርያም ስሙ ራሱ ውዳሴ ማርያም ነው። አሁን ብዙ ሰው ውዳሴ ማርያም፣ ቅዳሴ ማርያም፣ መልክዓ ማርያም ስንል
እንደ ማርያም ብቻ ማርያም ውስጡ አንድም የክርስቶስ አንድም የልጇ ምንም ነገር እንደሌለው። ሰኞ ውዳሴ ማርያም ግን ማርያም የሚል የለም። በትክክል ገና ከመጀመሪያው ፈቀደ እግዚእ ብሎ ጌታ ወደደ እኮ ሲጀምር ራሱ ጌታ ወደደ ፈቀደ እግዚእ ብሎ ሲጨርስ ብርሃን ዘበአማን ብሎ ነው የሚጨርሰው። እውነተኛ ብርሃን እንዳለ የሁሉንም ምሳሌ ለነ ቅድስት ፈቀደ ለሔዋን ኢየሱስ ርኤ ተፈሳ ዘሃሎ ተፈስዮ ቤተልሔም ትትፌሳ ብርሃን። በእነዚህ ውስጥ ማርያም የሚለው ነገር የለም። ግን ስሙ ምንድነው? የሰኞ ውዳሴ ማርያም እና